ሄይ ጋይስ አመታት አልፈዋል። አመታት ሳይሆን ወራት አልፈዋል ከተገናኘን። እንዴት ናችሁ? እኔ ያለሁላችሁ ከዩቲዩብ ላይ በጣም እንደጠፋሁ አውቃለሁ። ዩቲዩብ ኮንተንት መስራት ኮምፕሊት ሊሆን ውስጥ እንዳቆምኩ ነው ማስበው። ግን አፕዴት አለኝ፣ ብዙ አይነት አፕዴቶች አሉኝ እና እስቲ እንደ ድሮ ኤዲት እያደረጉ እንደ ድሮ ኮንተንት እየሰራው መቀጠል አልቻልኩም በብዙ ምክንያቶች። አንደኛው ከኮስትም አንጻር በጣም ብዙ ብር ኮስት ያደረገኝ ነበረ ዩቲዩብ ቪዲዮን ኤዲት ማድረግ በየጊዜው። ታይምም ደግሞ በየሳምንቱ አትሊስት 10 ሰዓት ለሚፈጅ እንድሩ እንደዛ ማድረግ አልችልም። ስለዛ አንድ ቀጥ ያለ ቪዲዮ ቀርጽላችኋለሁ ማለት ነው እና እንዴት ነገሮች እንዳሉ ምን አዲስ ነገር እንዳለ እነሱ ነገሮች አውራላችኋለሁ። ኦኬ እንጀምር። ለማታውቁኝ ባይዘወይ ስሜ በረከት ይባላል። ለመጀመሪያ ጊዜ ይሄ ለመጀመሪያ ቪዲዮ እያያችሁ ከሆነ ዊርድ ታይም ላይ የመጣችሁት ቢካዝ ኮንተንት በጣም ሬጉላር ይሰራ ነበረ ስለ ትምህርት ሪሌትድ ፕሮዳክቲቪቲ፣ እኔም ጠቀሙኝ የምላቸው ሌሎችን አንዳንድ ሰዎች እንዲጠቅሙ ይችላሉ የማስባቸውን ኮንተንቶች ሬጉላር ይሰራ ነበር እስከ ባለፈው ዓመት በአሜሪካ በፈረንጆቹ ማለት ነው። በቅርብ ግን አይ ቲንክ ለ4 ወይ 5 ወር እንደጠፋሁ ነው የታወቀኝ። ከዛም በላይ እንደሆነ አስባለሁ እና ለምን እንደጠፋሁ መጀመሪያ እናውራ። ወደ መጨረሻዎቹ አካባቢ ዩቲዩብ በምሰራበት ጊዜ ፊልም አደረገው ነገር ነበረ። እንደ ማንኛውም ሰው በጣም ሬጉላር የሆነ ነገር ዴዲኬት ሆናችሁ ስትሰሩ ኮስት አናሊሲስ፣ ኮስት ቤኔፊት አናሊሲስ ትሰራላችሁ። ለእኔ በጊዜው ዩቲዩብ ከመቅረጽ ጀምሮ ስክሪፕት ከማድረግ ጀምሮ ሀሳብ ከማምጣት ጀምሮ ከዛ ደግሞ ኤዲቲንግ ጨምሮ ኤዲቲንግን ሳይጨምር ወደ 10 ሰዓት በሳምንት ኮስት ያደረገኝ ነበረ በቃ። እና ስክሪፕት አድርጌ ሀሳቤን እንትን ሄጄ ቦታ ሄጄ መቅረጽ አለብኝ ምናምን። አንዳንዶቹ ደግሞ በጣም ከባድ የመጨረሾቹ አካባቢ የሰሯቸው ቪዲዮዎች 20 ሰዓት ምናምን የፈጀዋሉ ገና ፕሬፓሬሽኑ ማለት ነው። እና ይህን ያህል ኤፈርት ስታወሩ እንደ ማንኛውም ሰው ኤክስፔክት የምታደርጉት ነገር አለ የሆነ ወይ ቻናሌን አሳድጋለሁ የሚል ነገር ይኖራቸዋል፣ ወይ የሆነ ፕላን የምታደርጉት ነገር አለ። እና በጊዜው በጣም ብዙ አይነት ኤፈርት ነው የማወጣው፣ ግን ኦዲየንሱ እኔ ለምሰራው አይነት ኮንተንት የተሳበ ኦዲየንስ ያገኘው አልመሰለኝም ነበረ ማለት ነው። እና ብዙዎቹ እነዚህ በጣም የምጨነቅላቸው ሀሳቦች በጣም ሰዎችን ይጠቅማሉ ብዬ የማስባቸው ኮንተንቶች ብዙ ሰው አያቸውም። ብዙ ጊዜ ሰው ማየት የሚፈልገው ማትሪክ 2017 ማትሪክ 2018 ምናምን አይነት ቪዲዮዎችን ነው። እነሱ ቪዲዮዎች ደግሞ ሴንስ ይሰጣሉ። ለመናገር ማናችንም እንደሱ አይነት ኮንተንት ማየት እንፈልጋለን፣ ግን ከዛ ባለፈ ደግሞ የሼር ማድረግ እንፈልጋቸው ነገሮች አሉ። ቢገዝ ማትሪክ የወሰድኩት ድሮ ነው እና አዲስ ለራሴ የተማርኳቸው ስለ ሌሎች የሚያወቅኳቸው ነገሮች ስላሉ ማለት ነው። የባክግራውንድ ኖይዝ አለ። አንዳንድ ሰው እኮ የሚነዳው መኪና ራሱ ለሰው ተጨንቆ ራሱ አይደለም። አሁን እንደዚህ ላውድ አይነት መኪና እያንዳንዱ ሰፈር ከባድ ነው። ሆፕፉሊ ድምፁ ብዙ አረብሻችሁ። ኤኒዌይ ከዛ ወጣው እና በጊዜው አንድ ስፓኒሽ እንዴት ተማርኩ የሚል ቪዲዮ ሰርቼ በጣም አንደ ፐርፎርም አደረገ እና በጣም ነበር የደበረኝ ፐርሰናሊ ስፒኪንግ፣ ቢካዝ ብዙ አይነት ኤፈርት ነው የወጣበት። አይ ቲንክ አንዱም በጣም ኤፈርት ካወጣባቸው ቪዲዮዎች መካከል ነበር እና ጀስት ኦዲየንስ አልነበረው ማለት ነው። በዛ ምክንያት ብዙ ለረጅም ጊዜ ስፔሻሊ በባለፈው ዓመት ኮንቴምፕሌት ያደረኩ ነበረ። ሪሊ ይሄ ነገር መቀጠል is worth it። እኔ ብዙ መስራት ፈልጋቸው ፕሮጀክቶች አሉ። ታይሜን እየወሰደ ነው ይሄ ነገር። እኔን ቤኔፊት ያደርጋል ወይ የሆነ ያህል ነገር ወይ ለእኔ የሆነ ፊውቸር የተሻለ ቦታ የሚያደርሰኝ ነገር ነው ወይ የሚል ጥያቄ ነበረ እና እሱ እየመሰለኝ አልመጣም ማለት ነው። በዚህ መሀል ግን ያልነገርኳችሁና ሼር ያላደረኳችሁ ነገር ቢኖር ሚነርቫ የሚባል ትምህርት ቤት ገባው አፕላይ አድርጌ ማለት ነው። እና ይሄ ራሱ በቃ ሌላ ታሪክ ነው። ሚነርቫ ማለት በሞዴሉ ደረጃ
ከሌሎች ዩኒቨርሲቲዎች በጣም የሚለኝ አይነት ሞዴል ነው። አንደኛ በየአመቱ ሌላ ሀገር ነው የምንዞረው። ሳን ፍራንሲስኮ ዩኤስኤ ጀምርና ከዛ ጃፓን፣ ቶኪዮ፣ ከዛ ቦነስ አይረስ አርጀንቲና እና በመጨረሻ ላይ በርሊን ጀርመኒ የሚጨርሱበት አይነት የትምህርት ሞዴል ነው። ሁለተኛ ደግሞ ኦልሬዲ እኔ ኮሌጅ ሲስተም ውስጥ 2 ዩኒቨርሲቲዎች ውስጥ ተምሬያለሁ። ድሮፕ አውት ሁለተኛ ጊዜ ድሮፕ አውት ማድረግ ኢንጂነሪንግ ኦልሬዲ 3ኛ ዓመት ልሆን ነበረ እና ብዙ ዓመት ሄጃለሁ። አም አባውት ቱ ተርን አሁን 23 ዓመት ሊሞላ ነው እና እነዚህ ነገሮች እንዳለ ወስጄ is it really worth it? Is it really worth that experience? ምን ጥያቄ ነበረኝ ማለት ነው። እና ግን እንደምንም ሆኖ አፕላይ አደረኩ። እንደ ድንገትም ሆኖ ኤክሴም ፈቃድ ሆኖ አለፍኩ ማለት ነው። ፈተናውንም ተፈተኜ አለፍኩና ትልቅ ኦፖርቹኒቲ ነበር። በጣም ሎ አክሴፕተንስ ያለው ዩኒቨርሲቲ ነው እና አለፍኩ ማለት ነው። ኤንድ ባልተጠበቀ ሁኔታ ከአመቱን ሙሉ በቃ ቪዛ ሼን ሶልቭ ለማድረግ እና ዩኤስ ኤምባሲ መግባት ብቻ ነበር ስሞክር የነበረው ማለት ነው። ከዛ ጊዜ በነበረኝ ጊዜ ከዛ እሱም ካለቀ በኋላ ራሴን በአዲስ ቻፕተር ላይ ያገኘሁት ማለት ነው። ይህ ቻፕተር ደግሞ ከዩቲዩብ ከኢስታንቡል ወጥቼ ራሴን ካሊፎርኒያ ሳን ፍራንሲስኮ አገኘሁት። እንደገና በ3ኛ አዲስ ዩኒቨርሲቲ ማለት ነው። ይህን ስላችሁ ቀላል ነገር አይደለም። በጣም ግሬትፉል ነኝ ለእያንዳንዱ ነገር ለእነዚህ በህይወቴ ላይ ላሉት ነገሮች። ግን በዛው መጠን ደግሞ የምረዳው ነገር በጣም ብዙ ጊዜ ትምህርት ላይ ቆይቻለሁ እና በጣም ተሰላችቻለሁ እውነት ለመናገር እና ከዛ ቦታ ላይ ወጥቼ እንዴት ነው አሁን ኮንተንት እንደገና መማር የሚል ጥያቄ ነበረኝ ማለት ነው። ግን ዲሲዥኑን ወሰድኩ። ሪስኩን ውሰድ ይሻላል። ዩኤስኤ ነው አሜሪካ ነው። ብዙ የተሻለ ማቴሪያሎችም የተሻለ ኮምፒቲሽን የተሻለ ኤንቫይሮንመንት ነው እኔን ያሳድገኛል በሚል ወደ ካሊፎርኒያ መጣሁ ማለት ነው። እና ይህ አሁን ያለሁበት ሞመንት ጋር ያመጣናል። ያለሁት ዶርም ሳን ፍራንሲስኮ ውስጥ ነው ያለሁት። እዚህ ፊት ለፊቴ ጎልደን ጌት ፓርክ አለ። ትንሽ ሰፈሬን አሳያችኋለሁ። ቆይ እና ሩሜ ነው አሁን ያለሁት ማለት ነው። ሩሜ በጣም ሜሲ ስለሆነ አላሳያችሁ አይፈቀድም። ሳጸዳዳው የሆነ በኤዲቱን አናርግ ያሳያችኋለሁ። ግን ኤዲት ግን ማድረግ ብዙ እንትን ነው። ባይ ዘ ወይ አንድ ነገር እላችኋለሁ። if anyone of you is watching this እስከ 6ኛው ደቂቃ እያያችሁ ካላችሁ first of all you're a G because ምንም ኤዲተር የሆነ ኮንተንት አይደለም። ሰው ለማየት ሊደብር ይችላል። ግን ሁለተኛ ግን ማለት የምፈልገው ነገር if you want to help me out እና እንደዚህ ኮንተንት ሼር ማድረግ ፈልጋችሁ አይዲያዎች አሉና ስቶሪዎች አሉና ትንሽ ኳሊቲ የሆነ ነገር ዴሊቨር ማድረግ ፍላጎት አለኝ። ከኔ ጋር እንደ ኤዲተር ሆናችሁ መስራት የምፈልጉ ከሆነ ገንዘብ የለኝም። አሁን currently I'm broke ገንዘብ የለኝም። so ግን ከኔ ጋር አትሊስት ሪሌሽንሺፕ ይኖራችኋል። I'll try to make the best out of you. We'll try to make the best for you. እና አግዛችሁ ሞክራለሁ በምትሰሩበት ነገር አድቫይስ በምናምን ማለት ነው። You just want to be friends, cool. ብዙ ቢዚ አላደርጋችሁም obviously. You want to work? Hit me up. Comment ላይ ጻፉልኝ. I'll personally reach out to you. Anyway, ወይ የሆነ ቴሌግራማችሁ ነው የሆነ ነገር ጻፉልኝ ብቻ ሪች አውት እንዳደርጋችሁ። Anyway, proud የሆንኩበት ላሳያችሁ። This is my coffee maker and now it's my happiness. It's 70% of my happiness right now. That's amazing. እዚህ ከመጣሁ ጀምሮ ያለዚህ መኖር አልችልም። ቢካዝ ስትረስፉል ዩኒቨርሲቲ ያለሁት እና that being said ሰፈሬን ግን ትንሽ ላሳያችሁ። ቆይ ቡናዬን ላስቀምጥና እዚህ እዛ ጋር የምታዩት የሚሰማ ከሆነ አላውቅም፣ ጎልደን ጌት ፓርክ ይባላል። ጎልደን ጌት ሳን ፍራንሲስኮ መለያው ነው። ሰፈራችን ይህ ነው። ያምራል በጣም ሆነ ለመናገር
ያምራል። የዶርሜን ከፍ ያለውን ፓርት ላሳያችሁ። በጣም መስዳብ ስለሆነ አንግሏን እያሳመርኩ ነው ለማሳየት የምሞክረው። ይሄ ሁሉ ግን to just let you know your boy is alright አለሁላችሁ፣ አልጠፋውም። ያው ሌላ ነገር እየሰራው ነው። ብዙ አፖች ላይ መሽን ለርኒንግ ላይ ፎከስ እያረኩ ነው ያለሁት እና ኤኒዌይ ብዙ ኮንተንት እንደ ድሮ መቀጠል አልመሰለኝም unless I figure something out. I would love to document እና ደግሞ ከትምህርት ባለፈ ብዙ ሼር ማድረግ ፈለጋቸው ነገሮች አሉ። ትንሽ ህይወት አንዳንድ ሰዎችን ይጠቅማል ብዬ ማስባቸው ነገሮች ስላሉ if you like this content, you'd like to support me, hit me up. Anyway, until next time, this was fun though.